ቅዱሳን ይእቲ ክብረ ቅዱሳን ክብረ ቅዱሳን ይእቲ ክብረ ቅዱሳን ሙዳይ መና ሙዳይ መና ግሮመ ሙዳይ ኢርቱን አስተማስሎ በእሳት ምድራዊ በምድራዊ እሳት ልንመስለው አይገባንም። እሳትሰ ቦቱ መጠን ወቦቱ አካል ለእሳት ልክ መጠን አለው። ንሁ ወተልዓለ ነበልባሉ 40 ወተሰዓቱ በእመት ያለው ነው። መጠኑ እንደ እንጨቱ መደጎስ እንደ እንጨቱ መቅጠን ነው። ወመለኮትሰ ይትበሃል ዘንተ ያክል ወዘንተ ይመስል መለኮትስ ይህን ያህላል ይህን ይመስላል ሊባል አይቻልም አይባልምም። አኮ ዘቦቱ ለመለኮት ክበብ ከመፀሐይ ወወር ለመለኮት እንደ ፀሐይ እንደ ጨረቃ የተወሰነ ክበብ አለው አይባልምም የለውምም። ወአቅም ከመሰብ እንደ ሰው 3 ክንድ ከስንዝር ነው አይባልም። አላ መንክር ውእቱ ወንቡር ዲበ አርያሙ ሀበ ይበጽሖ ህሊና ሰብ ወኢዘ መላእክት አእምሮ የሰው የመላእክት አእምሮ መርምሮ ከማያገኘው በአርያም በልዕልና ያለ መንክር ድንቅ ቁም ነው እንጂ ከእንስሳት ከአራዊት ለይቶ አዋቂ አድርጎ የፈጠረ ሰውና መላእክትን ነውና እንዲህ አለ። አኮ ዘቦቱ ለመለኮት ግድም ወኑ ለአልወታት የማን ወጸጋም ለመለኮት ቀኝ ግራ ላይ ታች አለው አይባልም የለውም። አላ ምሉ ውእቱ እንተ በኩሌ ወበኩሉ በአራቱ ማዕዘን ምሉ ነው እንጂ። አኮ ዘቦቱ ለመለኮት ምስፉ ወምስቱክቡ ለመለኮት የሚሮጥበት ሜዳ የሚሾልክበት ቀዳዳ አለው አይባልም የለውም። አኮ ዘቦቱ ለመለኮት ምስፉ ወምስቱክቡ ለመለኮት የሚገባበት ዋሻ የሚመክተው ጋሻ አለው አይባልምም የለውም። አንድም አኮ ዘቦቱ ለመለኮት ምስፉ ወምስቱክቡ ለመለኮት የሚገኝበት ሰፊ አዳራሽ የሚሰወርበት ጠባብ እልፍኝ አለው አይባልም የለውም። አንድም አኮ ዘቦቱ ለመለኮት ምስፉ ወምስቱክቡ ለመለኮት ሰፊ ጉልት የተወሰነ ጉልት አለው አይባልምም የለውም። አላ ውስተ ኩሉ ባሕውርት መለኮቱ አገዛዙ በአራቱ ማዕዘን ምሉ ነው እንጂ። አኮ ዘቦቱ ለመለኮት ዘበላዕሉ ጠፈር ወዘበታሕቱ መሰረት ለመለኮት በላይ ጠፈር በታች መሰረት አለው አይባልም የለውም። አላ ጠፈር ውእቱ ጠፈሩም መሰረቱም እሱ ነው እንጂ። አኮ ዘቦቱ ለመለኮት ምድናን ዋትት ወርስ ከመይንሳ እምር ዘኮነ ውስቴታ ለመለኮት ከምድር የወደቀውን ለማንሳት አንገት ቀለስ ወገብ ጎንበስ ማድረግ የለበትም። አላ ውስተ እዴሁ ኩሉ እሁዝ በከመ አርአዮ ለጴጥሮስ ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ። ይህስ እንደምንድነው ቢሉ ጴጥሮስ ከባለሟልነቱ የተነሳ ዓለሙ በአንተ ዘንድ እንደምንድነው አሳየኝ አለው። አይሆንም አለው። ግድ ቢለው እንደ እንቁላል በመዳፉ እጁ አድርጎ ጴጥሮስ እንደምነህ አለው። ብርሃናት ሲመላለሱ ነፋሳት ሲነፍሱ አይቶ ጌታዬ ዓለሙ ሊያልፍ ቀርቧል፣ ምግብ ምንድነው አለው። ግፋ ሰማይታ ምን ትጠጣለህ? አንባ ንስሐ ትተኛለህ? አልተኛም። እስኪ አሳየኝ አለው። በዕንቁ ጽዋ ወይኑን አስይዞ ጴጥሮስ እንዳትተኛ አለው። ፍጡር ከሆኑ መተኛት አይቀርምና ተኛ። ጽዋው ወደቀ፣ ወይኑን ፈሰሰ። አየ ጴጥሮስ እኔም ከተኛሁ ዓለሙ እንዲሁ ይሆናል ብሎታልና።
አኮ ዘቦቱ ለመለኮት እንግዳ ወፍት ለመለኮት ፊት ደረት አለው አይባልም የለውም። ወዘባን እንተድ ለመለኮት በኋላ ጀርባ አለው አይባልም የለውም። በዘይት ራይ በሚታይ ገንዘብ ይታይ ዘንድ ወበዘይት ገመር በሚወሰን ገንዘብ ይወሰን ዘንድ አላ ግልቡ ውእቱ በነደ እሳት በነደ እሳት የተሸፈነ ነው እንጂ ነደ እሳት ሰለሊሁ ውእቱ ነደ እሳትም ያልኩት እሱ ነው። ወመለኮት ንጹሕ ካለመመለክ ንጹሕ ነው። ወጽሩይ ካለመሰገድ ንጹሕ ነው። ወብሩህ ውእቱ በጎላ በተረዳ ነገር አንድም ወመለኮት ንጹሕ ከተድሮ ከተፈልጦ ንጹሕ ነው። ወጽሩይ ካለመመለክ ካለመሰገድ ንጹሕ ነው። ወብሩህ ውእቱ ከአፋዊ ልብስ ንጹሕ ነው። ናምን አበ ፈናዊ ከመ አብ ውእቱ በህላዌሁ ለባዊ ወአለባዊ አብ በተለየ አካሉ ፈናዊ በግብሩ ወላዲ ስሙ አብ እንደሆነ እናምናለን። ወናምን ወልደ ተፈናዊ ከመ ወልድ ውእቱ በህላዌሁ ነባቢ ወአንባቢ ወልድም በተለየ አካሉ ተፈናዊ በግብሩ ተወላዲ ስሙ ወልድ እንደሆነ እናምናለን። ወናምን መንፈሰ ቅዱሰ ማየዊ ከመ መንፈስ ቅዱስ ሕያው ወማየዊ መንፈስ ቅዱስም በተለየ አካሉ ተፈናዊ በግብሩ ሰራጺ ስሙ መንፈስ ቅዱስ እንደሆነ እናምናለን። ሰለስቱ ስም አሐዱ እግዚአብሔር የሦስቱ ስም አንድ እግዚአብሔር ነው። አንድም እግዚአብሔር የሦስቱ ስም ነው። አንሰ ሶበ እቤ እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ እንዲል አኮ ከመ አብርሃም ዘይልቅ እምይስሐቅ አብርሃም ከይስሐቅ እንዲበልጥ እንዲቀድም ወይስሐቅ ዘይልቅ እምያዕቆብ ይስሐቅ ከያዕቆብ እንዲበልጥ እንዲቀድም አኮ ከማሁ ለመለኮት ለመለኮት ግን እንዲህ አይደለም። ኢይልቅ አብ እምወልዱ አብ ከወልድ አይበልጥም አይቀድምም። ወወልድኒ ኢይልቅ እመንፈስ ቅዱስ ወልድም ከመንፈስ ቅዱስ አይበልጥም አይቀድምም። ወመንፈስ ቅዱስኒ ኢይንስ እምወልድ መንፈስ ቅዱስም ከወልድ አያንስም። ወወልድኒ ኢይንስ እምአቡሁ ወልድም ከአብ አያንስም። አኮ ከመ አብርሃም ዘየዝዙ ለይስሐቅ በሕገ ፍጥረት በልማደ ፍጥረት ሲል ነው። አብርሃም ይስሐቅ እንደሚያዘው ወይስሐቅ ዘየዝዙ ለያዕቆብ ይስሐቅም ያዕቆብን እንደሚያዘው አኮ ከማሁ ለመለኮት ለመለኮት ግን እንዲህ አይደለም። ኢየዝዙ አብ ለወልዱ በከዊነ ልብ ወያቢ ወልድ በከዊነ ወልድ አብ አባት ነኝና ብሎ ወልድን አያዘውም። ወያቢ ወልድ በከዊነ ወልድ ወልድም ልጅ ነኝና ብሎ ከአብ አይበልጥም። ከፍጡራን ሲለይ ነው። ከአባቱ የሚበልጥ ልጅ አለና አንድም ኢየኤቢ ይላል እምቢ አይልም። ከፍጡራን ሲለይ የአባቱን ፈቃድ የማይፈጽም የማይታዘዝ ልጅ አለና ወመንፈስ ቅዱስ ጽሩይ ውእቱ መንፈስ ቅዱስም በባህሪ በሕልውና ከአብ ከወልድ ጋር አንድ ነው። ወመለኮት ሰ አፍራሽ አይደለም ዋዌ ነው። መለኮትም ማለት ምሉ ስፉ ረቂቅ ማለት ነው። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መለኮት ያለውን አብ ወልድ መንፈስ ቅዱስ ብሎ አመጣው። ምሉአን ስፉሃን ረቂቃን የሚሆኑ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። አሐቲ መንግሥት በመንግሥት ወአሐቲ ስልጣን በስልጣን ወአሐቲ ምኩናን በአገዛዝ አንድ ናቸው። አንድም
በመንግሥት በሥልጣን በአገዛዝ አንድ የሚሆኑ አብ ወልድ መንፈስ ቅዱስ ምሉዓን ስፉሃን ረቂቃን ናቸው። አብ ወወልድ ወመንፈስ ቅዱስ የልዩ ሀለዩ ሲል ነው። ይህንን ዓለም እንፍጠር ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ ተናገሩ ሲል ነው። ለይኩን ብለው ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ ሰምሩ ሲል ነው። ይህንን ዓለም ማህበ አልቦ ሀበቦ ካለመኖር ወደ መኖር ካለመታየት ወደ መታየት አምጥተው ፈጠሩ። አንድም አብ ወወልድ ወመንፈስ ቅዱስ የልዩ ሀለዩ ሲል ነው። አዳምን እንፍጠር ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ ተናገሩ ሲል ነው። ንግበር ሰብአ በአርአያነ ወበአምሳሊነ እንደ መልካችንና እንደ አምሳያችን እንፍጠር ብለው ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ ሰምሩ ሲል ነው። አዳምን ከአራቱ ባህርያተ ሥጋ ከአምስተኛ ባህሬ ነፍስ ፈጠሩ። አንድም አብ ወወልድ ወመንፈስ ቅዱስ የልዩ ሀለዩ ሲል ነው። ወልድን ሥጋና ልብስ ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ በነቢያት አድረው ይወርዳል ይወለዳል ብለው ትንቢት ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ ወልድን ሥጋ አለበሱ። አብ ወወልድ ወመንፈስ ቅዱስ ይመክሩ ይሄን ልዩ ያለውን ይመክሩ ብሎ ደገመው። አብ ወወልድ ወመንፈስ ቅዱስ ይነብቡ ይትናገሩ ያለውን ይነብቡ አለ። አብ ወወልድ ወመንፈስ ቅዱስ ይፌጽሙ ይሰምሩ ያለውን ይፌጽሙ ብሎ ደገመው። አብ ወወልድ ወመንፈስ ቅዱስ ይገብሩ ይፌጽሙ ያለውን ይገብሩ ብሎ ደገመው። አብ ወወልድ ወመንፈስ ቅዱስ ያስተዋድዱ እርጥቡን ከይቡስ ይቡሱን ከርጡብ ያስማማሉ። አንድም ሰባቱን መስተጻረራንን ያስማማሉ። እነዚህ ሰባቱ መስተጻረራን የሚባሉት ሰውና መላእክት፣ ሰውና እግዚአብሔር፣ ሕዝብና አሕዛብ፣ ነፍስና ሥጋ ናቸው። አብ ወወልድ ወመንፈስ ቅዱስ ያታጥኡ አዳምን አከናውነው ፈጠሩ። ይህ ከዚህ ቀረ የማይባል እጥር ምጥን ያለ መልከ መልካም ፍጹም የ30 ዓመት ጎልማሳ አድርገው ፈጥረውታልና አንድም ሁሉን አከናውነው ፈጠሩ። አብ ወወልድ ወመንፈስ ቅዱስ ይፌንው ይሾማሉ። አብ ይፌኑ ነቢያተ ወልድ ይፌኑ ሐዋርያተ እንዲል አንድም አንዱ ቢደክም አንዱ ሊያጸናው ከአንዱ የቀረውን አንዱ ሊፈጽመው ሁለት ሁለት አድርገው ይሰዳሉ። ወፈነወሙ በበክልኤቱ እንዲል አንድም አብ ወወልድ ወመንፈስ ቅዱስ ይፌንው የአባት ዘር ወደ እናት ማኅፀን እንዲከፈል ያደርጋሉ። ኦ ዘትፌንዎ ለሕፃን መሐውቄ ብእሲ ውስተ ማኅፀነ ብእሲት ወትጠበልሎ በሰፋድል ረቂቅ እንዲል አብ ወወልድ ወመንፈስ ቅዱስ ያሰለጥኑ አዳምን በ22ቱ ስነ ፍጥረት ላይ ያሰለጥናሉ። አንድም ሐዋርያትን ዱያነ ፈውሱ ሙታነ አንስኡ እለ ለምጽ አንጽሁ ብለው ድዌዎችን እንዲፈውሱ ሙታንን እንዲያስነሱ ያሰለጥናሉ። አንድም ካህናትን ለመሥዋዕት ለማዕጠንት በመቅደሱ ያሰለጥናሉ። አንድም በምድር የፈታችሁት በሰማይ የተፈታ ይሆናል፣ በምድር ያሰራችሁት በሰማይ የታሰረ ይሆናል ብለው በመንግሥተ ሰማያት ያሰለጥናሉ። አንድም መምህራንን የረቀቀውን አጉልተው የተሰወረውን ገልጠው በመናፍቃን ላይ ያሰለጥናሉ። አንድም ነቢያትን በትንቢት ሐዋርያትን በስብከት ካህናትን በመሥዋዕት ያሰለጥናሉ። አብ ወወልድ ወመንፈስ ቅዱስ ስማ ይከውኑ በሰማዕታት አድረው ይመሰክራሉ። ወነግር ስምዓከ በቅድመ ነገሥት ወኢይትኀፈር እንዲል አንድም ለጻድቃን ይመሰክሩላቸዋል። ወአጸድቅ ነገሮሙ በተአምር ወበመንክር እንዲል አንድም ለራሳቸው ይመሰክራሉ። አብ በደመና ሆኖ ዝንቱ ውእቱ ወልድየ የምወልደው ልጄ ይህ ነው፣ ለተዋሕዶ ለመሥዋዕትነት የመረጥኩ ልጄ ይህ ነው፣ እርሱን ስሙት ብሎ መመስከሩ ለራሱ መመስከሩ ነውና ወልድም በሥጋ
ተገልጦ በዮርዳኖስ ተገኝቶ መጠመቁ ለራሱ መመስከሩ ነውና መንፈስ ቅዱስም በአምሳለ ርግብ ወርዶ በራሱ ላይ መቀመጡ ለራሱ መመስከሩ ነውና አንድም አንዱ ለአንዱ ይመሰክራሉ። አብ ስምዐ ወልድ ወመንፈስ ቅዱስ፣ ወልድ ስምዐ አብ ወመንፈስ ቅዱስ፣ መንፈስ ቅዱስ ስምዐ አብ ወወልድ እንዴት አንድም ለጻድቃን ይመሰክራሉ። ንዑ ኀቤ ቡሩካኑ ለአቡየ ትረሱ መንግሥተ ሰማያት ብለው አብ ወወልድ ወመንፈስ ቅዱስ ይስቡ በክብር ወደ እነሱ ያቀርባሉ። እምከመ ተለአልኩ እምድር ስሕብ ኩሎ ኀቤ እንዲል አንድም በሃይማኖት በፍቅር ያቀርባሉ። አንድም ይህንን ዓለም ከመኖር ወደ አለመኖር ከመታየት ወደ አለመታየት ያሳልፋሉ። ይስሕቡ አለ የሚያሳልፉት እያሉ ነውና አብ ወወልድ ወመንፈስ ቅዱስ ያለምዱ ያስተምራሉ። ወላዲተ እግዚአብሔር ቃል ኮነት ልማደ ንሕነሰ ኢንለምድ ከመዝ እንዲል አብ ወወልድ ወመንፈስ ቅዱስ ይምዱ በመምህራን ላይ አድረው ያስተምራሉ፣ በመጻሕፍት ይመክራሉ። አብ ወወልድ ወመንፈስ ቅዱስ ያነጽሁ በንጽሐ ጠባይ ይፈጥራሉ። አብ ወወልድ ወመንፈስ ቅዱስ ያጸርዩ በጸጋ ያስጌጣሉ። አብ ወወልድ ወመንፈስ ቅዱስ ይቄድሱ ይለያሉ። አንድም አብ ወወልድ ወመንፈስ ቅዱስ ያነጽሁ በንስሐ ያነጻሉ። አብ ወወልድ ወመንፈስ ቅዱስ ያጸርዩ በጥምቀት በልጅነት ያነጻሉ። አብ ወወልድ ወመንፈስ ቅዱስ ይቄድሱ በሥጋ ወደሙ ያከብራሉ። አንድም ያነጽሁ ልብስ ከሳሙና ሲገናኝ፣ ያጸርዩ በውሃ ሲለቃለቅ፣ ይቄድሱ ደርቆ ሲለበስ። ከሳሙና እንደማገናኘት ሰው ንስሐውን ይናገራል፣ በውሃ እንደማለቅለቅ ቀኖናውን ይፈጽማል። የደረቀውን እንደ መልበስ ሥጋ ወደሙን ይቀበላል። አንድም ያነጽሁ በንጽሐ ሥጋ፣ ያጸርዩ በንጽሐ ነፍስ፣ ይቄድሱ በንጽሐ ልቡና። አንድም ያነጽሁ ከገቢረ ኃጢአት፣ ያጸርዩ ከነቢው ኃጢአት፣ ይቄድሱ ከሃሊው ኃጢአት ያነጻሉ። አብ ወወልድ ወመንፈስ ቅዱስ ያጸንዑ በምግባር በሃይማኖት ያጸናሉ። አንድም በተፈጥሮ በአጥንት በጅማት ያጸናሉ። አንድም በጎ ለመስራት ያስደፍራሉ። አብ ወወልድ ወመንፈስ ቅዱስ ያጠብኡ በመከራ ያስጨክናሉ። ሰማዕታትን ወደ ደም ጻድቃንን ወደ ገዳም ይሰዳሉ። አብ ወወልድ ወመንፈስ ቅዱስ ይድፉ ያስተምራሉ። ዘሰ አጥረየ ሀዳፈ የአምር ምሳሌ ወስውረ ነገረ ወእለሰ አልቦሙ ሀዳፍ ይወድቁ ከመቆጽር እንዲል አብ ወወልድ ወመንፈስ ቅዱስ ይኬልሉ ይጋርዳሉ። አብ ወወልድ ወመንፈስ ቅዱስ ያለብሱ ያለብሳሉ። አብ ወወልድ ወመንፈስ ቅዱስ ያሞግሱ ዘውድ ይጭናሉ። አንድም አብ ወወልድ ወመንፈስ ቅዱስ ይኬልሉ ባለሟል ያደርጋሉ። አብ ወወልድ ወመንፈስ ቅዱስ ያለብሱ ልጅነት ይሰጣሉ። አልበስከኒ ልብሰ ሕይወት ወልብሰ መድኃኒት እንዲል አብ ወወልድ ወመንፈስ ቅዱስ ያሞግሱ ክብር ይሰጣሉ። አብ ወወልድ ወመንፈስ ቅዱስ ይነብሩ በነገሥታት በመኳንንት አድረው በአውደ ፍትሕ ይቀመጣሉ። አብ ወወልድ ወመንፈስ ቅዱስ ይኮንኑ ድሃ ነው ብለው ሳይራሩ፣ ሀብታም ነው ብለው ሳይፈሩ በትክክል ይፈርዳሉ። አብ ወወልድ ወመንፈስ ቅዱስ ያትቱ መርምረው ይፈርዳሉ። አንድም አብ ወወልድ ወመንፈስ ቅዱስ ይነብሩ በጳጳሳት በቀሳውስት አድረው በአውደ ፍትሕ ይቀመጣሉ። አብ ወወልድ ወመንፈስ ቅዱስ ይኮንኑ ድሃ ነው ብለው ሳይራሩ፣ ሀብታም ነው ብለው ሳይፈሩ በትክክል
ይፈርዳሉ። አብ ወወልድ ወመንፈስ ቅዱስ ያትቱ መርምረው መንፈሳዊ ፍርድ ይፈርዳሉ። አንድም በምልአት መኖራቸውን መናገር ነው። 27 አንቀጽ ተናገረ። 3ቱ የተመስጋኝ 24ቱ ያመስጋኝ ምሳሌ። አንድም ሁሉም ያመስጋኝ ነው ብሎ 3ቱ የሦስቱ ነገድ የነገደ ሴም፣ የነገደ ካም፣ የነገደ ያፌት 24ቱ የ24ቱ ካህናተ ሰማይ ምሳሌ። ከመዝን አምን ወከመዝን ታመን እንዲህ እናምናለን እናሳምናለን። ድማሬ ወውባሬን ዘይንፈልጥ ወይንሌሊ በአንድነት ሳንለያይ ከመይኩን ቡደ ወይ ፍሉተ በባህሪ በህልውና የተለየ እንዳይሆን እንለይ። ንፍልጥ ወንሌሊ ከመይኩን ውሰ በአካል የተቀላቀለ እንዳይሆን እንለይ። አኮ ዘንብል ሰለስቱ ከመ አብርሃም ይስሐቅ ወያዕቆብ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ 3 የምንል አይደለም አንልምም። አላ አሐዱ ውእቱ ዘሰለስቱ ግጻዌ በስም በግብር በአካል 3 ሲሆን በባህሪ በህልውና አንድ ነው እንጂ። አኮ ዘንብል አሐዱ ከመ አዳም ቀዳሜ ኩሉ ፍጥረት ከፍጥረት ሁሉ አስቀድሞ እንደነበረ እንደ አዳም አንድ አካል የምንል አይደለም አንልም። አላ ሰለስቱ ውእቱ ዘአሐዱ ህላዌ በባህሪ በህልውና አንድ ሲሆን በስም በግብር በአካል 3 ነው እንጂ። ናሁን ሰሞሙ ለአይሁድ እኩያን በስም በግብር በአካል 3 በባህሪ በህልውና በአገዛዝ አንድ ብለው የማያምኑ ሞኞች አይሁድ የሚሉትን እንሰማቸዋለን። ለኢስማኤላውያን ጊጉያን ዘይብሉ አሐዱ ገጽ እግዚአብሔር ወአሐዱ አካል ስሁታን እስማኤላውያንንም እግዚአብሔር አንድ ገጽ አንድ አካል ነው ሲሉ እንሰማቸዋለን። በይለብዎቶሙ እስመ ዕውራነ ልብ እሙንቱ ባለማወቃቸው ዕውራነ አእምሮ ናቸው እንጂ። ናሁን ርእዮሙ ለአረሚ መጣውያን ዘብዙ አማልክቲሆሙ ወብዙ አጋንንቲሆሙ ብዙ አማልክት ብዙ አጋንንት ያሏቸው መምለኪያነ ጣዖት አረማውያን የሚሉትን እንሰማቸዋለን። አጋንንቶቻቸው ብዙ አለ። እንጨቱን ጠርበው ድንጋዩን አለዝበው ያመልኩታል። በዚያ ሁሉ ላይ አጋንንት ያድሩበታልና። ይሁዳ ይሁዳ በውልቆ ኩሉ አይጉሪከ ብዙ አማልክቲከ ከማሁሰ አጋንንቲከ እንዲህ ንነሰ ንተሉ አምርተ ሰናይ ፍኖት እኛ ግን በጎ ሕግ ወንጌልን የሚያስተምሩ ሐዋርያትን በእግር እንከተላለን፣ በግብር እንመስላለን። አንድም በጎ ሕግ ወንጌልን ለመማር ሐዋርያትን በእግር እንከተላለን፣ በግብር እንመስላለን። በከመ መሃሩነ ሐዋርያት እንዘ ይብሉ ሐዋርያት እንዲህ እያሉ እንዳስተማሩን አብ ፀሐይ አብ ፀሐይ ነው፣ ወልድ ፀሐይ ወልድም ፀሐይ ነው፣ ወመንፈስ ቅዱስ ፀሐይ መንፈስ ቅዱስም ፀሐይ ነው። አሐዱ ውእቱ ፀሐየ ጽድቅ ዘላለ ኩሉ ከሁሉ በላይ ያለ አንድ ፀሐይ ነው ብለው እንዳስተማሩን እንማራለን፣ እናስተምራለን። ለፀሐይ 3 ነገር አለው። ክበቡ፣ ጸዳሉ፣ ሙቀቱ። ፀሐይ ወጣ ባሉ ጊዜ አካሉን፣ እንይ ባሉ ጊዜ ብርሃኑን፣ እንሙቅ ባሉ ጊዜ ሙቀቱን መናገር ነው። ይህ አንድ ፀሐይ ቢባል እንጂ 3 ፀሐይ እንደማይባል ሥላሴም በስም በግብር በአካል 3 ቢባሉ በባህሪ በህልውና በአገዛዝ አንድ ይባላሉ እንጂ 3 አማልክት አይባሉም። አብ እሳት አብ እሳት ነው፣ ወልድ እሳት ወልድም እሳት ነው፣ ወመንፈስ ቅዱስ እሳት መንፈስ ቅዱስም እሳት ነው። አሐዱ ውእቱ እሳተ ሕይወት ማርያም ከአርያም በላይ ያለ አንድ እሳት ነው ብለው ሐዋርያት እንዳስተማሩን እንማራለን፣ እናስተምራለን። ለእሳት 3 ነገር አለው። ፍህሙ፣ ነበልባሉ፣ ሙቀቱ። እሳት እንጫር ባሉ ጊዜ አካሉን፣ እንይ ባሉ ጊዜ ብርሃኑን፣ እንሙቅ ባሉ ጊዜ ሙቀቱን መናገር ነው።
ይህ አንድ እሳት ቢባል እንጂ ሶስት እሳት እንዳይባል ሥላሴም በስም በግብር በአካል ሶስት ቢባሉ በባህሪ በሕልውና በአገዛዝ በመለኮት አንድ ይባላሉ እንጂ ሶስት አማልክት አይባሉም። አብ ጎህ ነው፣ ወልድ ጎህ፣ ወልድም ጎህ ነው፣ ወመንፈስ ቅዱስ ጎህ፣ መንፈስ ቅዱስም ጎህ ነው። አሐዱ ውእቱ ጎህ ጽባሕ ዘበጸዳለ ብርሃኑ ሰሰለ ጽልመት በፍጹም ብርሃኑ ጨለማ የራቀበት አንድ ጎህ ነው ብለው ሐዋርያት እንዳስተማሩን እንማራለን እናስተምራለን። አንድም በፍጹም ስልጣኑ ዲያብሎስ ድል የተነሳበት አንድ ጎህ ነው ብለው ሐዋርያት እንዳስተማሩን እንማራለን እናስተምራለን። ለጎህ ሶስት ነገር አለው። ጎህ ቀደደ ባሉ ጊዜ አካሉን፣ እኒህ ባሉ ጊዜ ብርሃኑን፣ ርቀቱ ጽንፍ እስከ አጽናፍ ይደርሳልና ይህ አንድ ጎህ ቢባል እንጂ ሶስት ጎህ እንደማይባል ሥላሴም በስም በግብር በአካል ሶስት ቢባሉ በባህሪ በሕልውና በአገዛዝ አንድ ይባላሉ እንጂ ሶስት አይባሉም። አብ ጉንደወይን፣ አብ ጉንደወይን ነው። ወልድ ጉንደወይን፣ ወልድም ጉንደወይን ነው። ወመንፈስ ቅዱስ ጉንደወይን፣ መንፈስ ቅዱስም ጉንደወይን ነው። አሐዱ ውእቱ ጉንደወይነ ሕይወት ዘቦቱ ጥዕመ ኩሉ ዓለም ሁሉ የጣፈጠበት ጣዕመ ጸጋ ያገኘበት አንድ ወይን ነው ብለው እንዳስተማሩን እንማራለን እናስተምራለን። ለወይን ሶስት ነገር አለው። ጉንዱ፣ ሐረጉ፣ ዘለላው አንድም ቀይ፣ ነጭ፣ ጥቁር ያፈራልና ይህ አንድ ወይን ቢባል እንጂ ሶስት ወይን እንደማይባል ሥላሴም በስም በግብር በአካል ሶስት ቢባሉ በባህሪ በሕልውና በአገዛዝ በመለኮት አንድ ይባላሉ እንጂ ሶስት አይባሉም። አብ ሐሊብ፣ አብ ሐሊብ ነው። ወልድ ሐሊብ፣ ወልድም ሐሊብ ነው። ወመንፈስ ቅዱስ ሐሊብ፣ መንፈስ ቅዱስም ሐሊብ ነው። አሐዱ ውእቱ ሐሊብ ዘአልቦቱ ትውስት ውሃ ያልተቀላቀለበት አንድ ሐሊብ አንድ ወተት ነው ብለው ሐዋርያት እንዳስተማሩን እንማራለን እናስተምራለን። ለወተት ሶስት ነገር አለው። ቅቤው፣ አጓቱ፣ አይቡ። ለቅቤው ብቻ ሶስት ነገር አለው። አካል፣ ርቀት፣ ግዘፍ። ግዘፉ በእጅ ይጨበጣል፣ በዋንጫ ይያዛል። ርቀቱ በላይ በራስ ላይ ተቀብተውት በታች በሰውነት ሰርጾ ይገኛል። አካሉ ልባም ሴት የያዘችው እንደሆነ ዝናብ ሲያረፈርፍበት ያደረ አዳይ አበባ ይመስላል። ይህ አንድ ቅቤ ቢባል እንጂ ሶስት ቅቤ እንደማይባል ሥላሴም በስም በግብር በአካል ሶስት ቢባሉ በባህሪ በሕልውና በአገዛዝ በመለኮት አንድ ይባላሉ እንጂ ሶስት አይባሉም። ከመዝን አምን ወከመዝን ታመን በውስጥ በአፋ በነፍስ በሥጋ እንዲህ ብለን እናምናለን እናሳምናለን። ወንበል ጸሎተ ሃይማኖት የሚስጥረ ሥላሴን ነገር ሲናገር መጥቶ ነበርና ያ ቢገታበት ወደ ሚስጥረ ሥጋዌ ተመልሶ ጸሎተ ሃይማኖትን በል አለ። ጸሎተ ሃይማኖት የሚናገረው የሚስጥረ ሥጋዌ ነገር ነውና አንድም መጻሐቤኪ ቃል እያለ ሚስጥረ ሥጋዌን ሲናገር መጥቶ በመካከል ሚስጥረ ሥላሴን አግብቶት ነበርና ያ ቢገታበት ወደ ሚስጥረ ሥጋዌ ተመልሶ ወንበል ጸሎተ ሃይማኖት አለ። በቅዳሴ እግዚእ፣ በቅዳሴ ሐዋርያት፣ በቅዳሴ ዮሐንስ ወለነጎድጓድ አመክንዮ ይባላል። በሊቃውንት ቅዳሴ ጸሎተ ሃይማኖት፣ በእመቤታችን ቅዳሴ እያፈራረቁ ማለት ይገባል። ይካ ጉባኤ ነው። ይቆየን።